ዛሬ በዚህ ቪዲዮ በጣም አስፈላጊ ከሆኑ ርዕሶች አንዱን እንመለከታለን። የኒኮቲን ሱስ ወይም ትንሹ ጭራቅ። ሰላም እንዴት ናችሁ? እንኳን ወደ ሁለተኛው ክፍል በደህና መጣችሁ። እስካሁን ባለንበት ክፍል ማጨስ ልማድ ሳይሆን ይልቁንም ሱስ መሆኑንና ሱስ ደግሞ ወጥመድ መሆኑን ተመልክተናል። ወጥመዱ ደግሞ አካላዊና አእምሮአዊ እስር ቤት አለው። ዛሬ ግን ወደ አካላዊው ክፍል በሳይንሳዊ እውነታ ተመስርተን እናያለን። ማጨስ ለምን እንደምንፈልግና ለምን ማቆም እንደሚከብደን እና ቀጥሎም ከሁሉም በላይ ለምን መልሰን እንደገና እንደምንጀምር የሚገልጸውን ዋናውን ሚስጥር አብረን እናያለን። ሲጀመር አብዛኛው አጫሽ የአደገኛ እጽ ሱሰኛ መሆኑን ሳያውቀው ይሞታል። አዎ በትክክል ሰምተኛል። ኒኮቲን ሱስ የሚያስይዝ አደገኛ እጽ ነው። እናም በዓለም ላይ ካሉት ሱሶች ሁሉ በጣም ፈጣኑና አንደኛ ደረጃ ላይ ያለን። ኒኮቲን ምንድን ነው? ከስር ከመሰረቱ ነው የምንጀምረው። ኒኮቲን ምንድን ነው ከሚለው ይህን ቃል ስሰማ ብዙ ጊዜ የምናስበው ሲጋራን ነው። ግን ኒኮቲን በእውነቱ ምንድን ነው? በትንባሆ ተክል ውስጥ የሚገኝ ቀለም የሌለው ዘይታማ ውህድ ነው። እስካሁን በሰው ልጅ ዘንድ ከሚታወቁት በጣም ፈጣን ሱስ ከሚያስይዙ አደንዛዥ እጾች አንዱ ነው። አንድ ሲጋራ ብቻ ሱስ ሊያስይዝህ ይችላል። ታምናለህ? አንድ ቀን አንዴ ካጨስክ ላለመድገም ምንም ዋስትና የለም። ቤተሰብ እያንዳንዷ የምትስባት ትንፋሽ ወይም ፓፍ ጩጬ ኒኮቲን ወደ ሳምባ ወደ ደምህና ከዛም ወደ አእምሮ በሰከንዶች ውስጥ ያስገባል። መልእክቱ ሲደርስ ስፒዱ ይህ ፍጥነት ሄሮይንን በመርፌ ከመወጋት እንኳን የበለጠ ነው። ስለዚህ እያንዳንዱ ሲጋራ በአማካይ 20 ፓፍ ቢኖረው በአንድ ሲጋራ 20 ጊዜ ኒኮቲን መጠን ወደ አእምሮ ይሄዳል ማለት ነው። እንዳይደብር ግን ያው ኒኮቲን ጸረ ተባይ ለመስራት የሚውል ዋናው ኬሚካል ነው። እንዳይደብር እንዳደነግጥ ደግሞ የጥማት ምልክቶች ውስዋስ ወይም ለማጨስ መፈለግ። ከሚገርም ፕሮግራም ላይ በስታይል ተቀይሼ ጣብዬ በሸሉ ፈግሜ ማስቲካ፣ ከረሜላ፣ ሎሚ ምናምን ሳላስባንን ተመልሼ ልቀላቀል የሚያስብለን ኬዝ ምንድን ነው? የሚጠማንና ስናጨስ ለጊዜውም ቢሆን የሚበርድልን ነገር ምንድን ነው ወገን? እሺ በዝርዝር እንየው። ኒኮቲን በፍጥነት የሚሰራ አደንዛዥ እጽ ነው። አንድ ሲጋራውን ካጠፋው ጀምሮ ኒኮቲን በፍጥነት ሰውነትህን ከደም ውስጥ መልቀቅ ይጀምራል፣ ይወጣል። ሰውነትህን ስለሚያጸደው ከ30 ደቂቃ በኋላ ግማሽ ያህሉ ይጠፋል። ከአንድ ሰዓት በኋላ ደግሞ ሩብ ብቻ ይቀራል። ሰውነትህ እንደገና ኒኮቲን እፈልጋለሁ የሚል ምልክት መስጠት ይጀምራል ማለት ነው። ይህንን የኒኮቲን ፍላጎት ስሜት ነው ሲጋራ ጥማት ወይም ውስዋስ የምንለው። አሁን ትኩረት ስጡ። አብዛኞቹ አጫሾች ይህ ውስዋስ ሲሰማቸው የሚያስቡት አስከፊ ስቃይ ነው፣ ግን እውነቱ ከዚህ የተለየ ነው። የኒኮቲን ጥማት ምንም አካላዊ ስቃይ ወይም ህመም የለው። በቀላሉ የባዶነት ስሜት፣ የሆነ ነገር እንደጎደለ አይነት ቅር የሚል ስሜት ወይም ትንሽ አለመረጋጋት ነው። እንደ ረሃብ አይነት ነው። ለመርዝ ረሃብ በለው። አብዛኛው አጫሽ ይህንን ስሜት አያውቀውም፣ ልማድ ነው ይላል። ግን ይሄ ሱስ ነው። በእውነቱ ሰውነታችን ኒኮቲን እየፈለገ ነው ማለት ነው። የትንሹ ጭራቅ ምሳሌ። ይህንን ሁኔታ ለማስረዳት አንድ በጣም ቀላልና ገላጭ ምሳሌ እንጠቀም። ትንሹ ጭራቅ ወይም ሊትል ሞንስተር እንለዋለን። ይታይ እንግዲህ ኒኮቲን የፈጠረው በሆዱ ውስጥ አንድ ትንሽ ጭራቅ አለ እንበል። ይህ ጭራቅ የሚኖረው ኒኮቲንን ለመመገብ ብቻ ነው። ሲጋራ ስታጨስ እና ኒኮቲን ወደ ውስጥ ይገባል፣ ጭራቁ ይመገባል፣ እርካታ ይሰማዋል። ሲጋራውን እንዳጠፋ ነው የኒኮቲን መጠን ከደማችን መቀነስ ይጀምራል። ጭራቁ ደግሞ እንደገና ይራባል፣ ያለመረጋጋት ስሜት ይፈጥራል፣ በውስዋስ ያሰቃየናል። እንደገና አብላኝ ይላል፣ ሌላ ሲጋራ ትለኩሳለ፣ ጭራቁ ይመገባል፣ ደግሞ ለጊዜው ይረጋጋል፣ ግን ትንሽ ቆይቶ እንደገና ይራባል። ይህ ዑደት ቀኑን ሙሉ፣ ሳምንቱን ሙሉ፣ አመቱን ሙሉ ይቀጥላል። ግን እዚህ ጋር እድሜህም ሙሉ እንዳይቀጥል እንጎምደዋለን። ከት ነው የምንለው ለዚህ ጭራቅ ማለት ነው። ከዛ ከት ብለን እንስቅበታለን። አሁን ጠቃሚው ነጥብ ሲጋራ ጠምቶ ስታጨስ የሚሰማ ጊዜያዊ እፎይታ የዚህን ጭራቅ ረሃብ ማርካት ብቻ ነው። የሚያሰቃይ ነገር ከሌለ ቀድሞውኑ እፎይታ ላይ ነህ እንጂ እፎይታውን አትፈልግም ጭራቁ ከሌለ። ለዚህ ነው አጫሽ ያልሆኑ ሰዎች ምንም ጥማት የለባቸውም ወይም አይሰማቸውም። ምክንያቱም አምጣ አምጣ የሚል ትንሽዬ ጭራቅ ስለሌለባቸው ነው። እያንዳንዱ አጫሽ ማጨሱን የሚቀጥልበት ትክክለኛ ምክንያት ምንድን ነው ማለት ነው? በሆዱ ውስጥ እንዳለ የሚሰማው ያ ትንሽዬ ጭራቅ ነው። በየጊዜው መመገብ አለበት። አጫሹ ራሱ መቼ እንደሚያደርገው ይወስናል። እናም በአራት አይነት አጋጣሚዎች ወይም በእነሱ ጥምረት ወይም ኮምቢኔሽን ላይ ይሆናል። እነሱ ምን ናቸው? ድብርት ቦርደም፣
ወይም ትኩረትና ኮንሰንትሬሽን፣ ሁለት ፍጹም ተቃራኒ የሆኑ ነገሮች ማለት ነው። ጭንቀት ስትረስ ወይም መዝናናት ሪላክሴሽን የምንለው እነዚህም ሁለት ተቃራኒ ነገሮች ናቸው። እውነቱ ማጨስ ድብርትና ጭንቀትን አያስታግስም፣ እንዲሁም ትኩረትን ማሰባሰብና መዝናናትን አያበረታታም። ይህ ሁሉ ቅዠትና ፉገራ ወይም ኢሉዥን ብቻ ነው። አሁን ደግሞ የሚገርመው ክፍል ስታጨስ ምን ይሆናል የሚለው ነው። በሳብክ በ7 ሰከንድ ውስጥ ኒኮቲን ወደ አእምሮ ይደርሳል። መልእክቱ የጥማት ምልክቶች ወይም ውስዋስ የምንለው ማጨስ የመፈለግ ስሜት ለጊዜው ይቆማል። እፎይታ ይሰማሃል። ዘና ማለት ትጀምራለህ። ሲጋራው የሚያረጋጋህ ይመስላል፣ ግን እውነታው ምንድነው? ሲጋራው ራሱ ነው ያንን አለመረጋጋት የፈጠረው። ከሲጋራ ሱስ በፊት የነበርክበትን ሁኔታ የሰጠህ እየመሰለህ ነው። ልክ ጠባብ ጫማ ለብሰህ ቆይተህ ስታወልቀው እፎይ እንደምትለው ነው። ጫማው ራሱ ምቾት አይሰጥም፣ ማውለቁ ብቻ ነው ደስ የሚለው። የችግሩ ምክንያት መጀመሪያውኑ ጠባቡን ጫማ ማጥለቁ ላይ ነው። አሁን ያጨስካት ስትጨርሳት ሲጋራዋ ለቀጣዩ ሲጋራ ታመቻቻለች። አንድ ማጨስህ ለቀጣይ ሲጋራ ጥማት እንጂ የእፎይታ የሚመጣው ከአሁኑ ሲጋራ አይደለም፣ ጫማውን እንደማጥለቅ የችግሩ ምንጭ እንጂ። ሲጋራ ማጨስ ማለት ጠባብ ጫማ ለብሰህ ውለህ ለደስታ ስትል እንደማውለቅ ነው። አሁን እስኪ ያስቡት፣ አጫሽ ያልሆነ ሰው ይህ የጥማት ስሜት አይሰማውም። ሲጋራ አያስፈልገውም፣ ሁልጊዜ ዘና እንዳለ ነው፣ ሁልጊዜ ኖርማል ነው። አጫሽ ግን በማያጨስበት ጊዜ ሁሉ ይህ ጥማት ይሰማዋል፣ እዚያም እንደገና ይመለሳል። ለዚህ ነው አጫሾች በቀን ብዙ ጊዜ የሚያጨሱት፣ ጥማቱን ለማስታገስ ነው እንጂ መቼም አይረካም። ማስታገሻ ነው ሁሌ የምትሰጠው። ግን ይህ ጥሩ ዜና ነው። ለምን ብትል፣ ምክንያቱም የሱሱ አካላዊ ተጽዕኖ በቀላሉ ይድናል ማለት ነው። አብዛኛው አጫሽ ሳያውቀው ሌሊቱን ሙሉ ያለ ሲጋራ ያድራል። እነ ጥማት እነ ውስዋስ እንኳን አይቀሰቅሱትም። አዳሩን ሰውነቱ ረስቶታል፣ አጽድቶታል። ትክክለኛው ችግር አይምሮን ማበላሸቱ ላይ ነው። በተለይ ሲጋራ እርካታ ይሰጣል የሚለው ሐሰተኛ እምነት አይምሮን ለማበላሸት ትልቁ መሳሪያ ነው። አንድ ሲጋራ አጫሽ ሲጋራ ሲስብ ኒኮቲን ወደ አይምሮ ይገባል። ለጥቂት ጊዜ ዘና ይላል። ከዚያም ኒኮቲን ከደሙ መውጣት ይጀምራል። አለመረጋጋት ይጀምራል። ሌላ ሲጋራ ያስፈልገዋል። እንደገና ታጨሳለህ፣ እንደገና ትረጋጋለህ። ይህ ውደት ነው። እናም ይህ ውደት ሲጋራ የሚሰጠን እርካታ ይመስለናል፣ ግን እውነታውን እንየው። ስልክ ስታናግሩ ታጨሳላችሁ። ለምን? ምክንያቱም ስልክ ትንሽ ጭንቀት ይፈጥራል። ያ ጭንቀት ደግሞ የማጨስን ውስዋስ ያባብሰዋል። ስለዚህ ታጨሳላችሁ። ከምሳ በኋላስ? ተርበው በልተዋል፣ ጠጥተዋል። አሁን ሌላ ረሃብ አለ፣ የኒኮቲን ረሃብ። ስለዚህ ታጨሳላችሁ። ሲጋራው ለእነዚህ ሁኔታዎች ምላሽ አይሰጥም። የሚያደርገው ነገር ቢኖር ሱሱን ማስታገስ ብቻ ነው። አጫሽ ያልሆነ ሰው ይህን ውደት አይፈልግም። ሁልጊዜ ዘና ብሎ ነው። ለመረጋጋት ሲጋራ አያስፈልገውም። አጫሽ ግን የማያጨስበት ጊዜ ሁሉ ይህ ባዶነት ይሰማዋል። ሲያጨስ ለጥቂት ጊዜ ይጠፋል፣ ከዚያም እንደገና ይመለሳል። ማለትም ሲጋራው ራሱ የሚፈጥረውን ችግር ራሱ እየፈታ ነው። ልክ እንደዚህ አስቡት። አንድ ሰው መጥቶ ጭንቅላታችሁን ቢደበድባችሁ ከዛም ህመሙን የሚያስታግስ ቅባት ቢሰጣችሁ፣ ቅባቱን ስለሰጣችሁ ረዳህን ብላችሁ ታመሰግኑታላችሁ ወይስ ጭንቅላታችሁን በመምታቱ ጎዳህኝ ብላችሁ ተወቅሱታላችሁ? ሲጋራ ሁለቱንም እያደረገ ነው። ችግሩን ይፈጥራል፣ ከዛም ለጥቂት ጊዜ ያስታግሷል። ብዙ አጫሾች ማቆም ለምን ከባድ ሆነው እንደሚያገኙትና ከተዉ በኋላ እንኳን ለምን ለብዙ ወራት በውስዋስ ስቃይ ውስጥ እንደሚያልፉ እና ቀሪ ህይወታቸውንም ተመልሰው ሱስ እንዳይጀምሩ በመፍራት ሲጨነቁ፣ ሲጋራን በናፍቆት ሲሸሹ አይተናል ወይም ደርሶብናል። የኬሚካል ሱሱን ወይም ኬሚካል አዲክሽን ወይም ትንሹ ጭራቅ የምንለውን ለመቋቋም ቀላል ነው። ያልተዉትም ባልተረዱት ሱስ ተይዘው ለምን እያዘኑ ህይወታቸውን እንደሚያሳልፉ ከጠየቅ፣ መልሱ የምናጨስበት ሁለተኛው ምክንያት ነው። አይምሮን መስለብ ወይም ብሬን ዋሽንግ፣ ትልቁ ጭራቅ እንለዋለን። ዋናው ወንጀለኛ ይሄ ነው፣ ትልቁ ጭራቅ። የጥማት ስሜት እንዴት እንደሚሰማህ መቼስ ልንገርህ። እስኪ አንተም ይኸው ቤተሰብ፣ እስቲ አንድ ሙከራ እናርግ። አሁን ማጨስህን ለጥቂት ሰዓታት ብታቆም የሚሰማህ ስሜት ምንድን ነው? ትንሽ ባዶነት፣ ትንሽ አለመረጋጋት፣ ምናልባት አንድ ሲጋራ ብታጨስ ጥሩ ይሆናል የሚል ሀሳብ፣ የሆነ ነገር እንደጎደለ አይነት ስሜት፣ ቅርቅር የሚል ስሜት። ይህ በትክክል ጥማት ወይም ውስዋስ ነው። ሌሊቱን ሙሉ ሳታጨሱ ትተኛላችሁ እኮ፣ ልብ ብላችኋል። ከ6፣ 8 ወይ 10 ሰዓታት በኋላ ከእንቅልፋችሁ እስክትነቁ ድረስ አታጨሱም።
በዛ መሃል አታዛጉም፣ አትጠሙም። ይህ ማለት ሰውነታችን ኒኮቲን ማቋረጥን በቀላሉ መቋቋም ይችላል። ምንም አንድም አያዛጋም። ለምሳሌ እኔ ሲጋራ የሌለበት ከከተማ ወጣ ያለ ቦታ ሲሄድ ብዙ ቀን ለመቆየት ማለት ነው ብዘል ብፈርጥ ሲጋራ እንደማላገኝ ስለማቅ አይምሮዬ ቁርጡን አውቆ ልረሳው ይችላል። አያዛጋኝም ሁላ ወር ልቀመጥ እችላለሁ። ስለ ችግሩ የሚመጣው ለረጅም ጊዜ ስንከለከል ሳይሆን ልናጨስ ስንፈልግና ስንከለከል ነው። ጥማቱ ራሱ ቀላል ነው። አስቸጋሪው ከሱ ጋር የተያያዘው የአይምሮ ትግል ነው። ማጨስ እፈልጋለሁ ግን አልችልም የሚለው ሀሳብ ነው ሰውን የሚያሰቃየው። ሀሳብ ነው የሚያሰቃየን ወገን፣ ሀሳብ። ሌላው የትልቁ ጭራቅ ክፍል ማጨስ በጭራሽ የሚያረካ አይደለም፣ ማጨስ አስደሳች አይደለም ብለህ ትናገራለህ። ግን እኔ ሳጨስ ደስ ይለኛል ትሉኛላችሁ። እስኪ እናስቡ። አንድ ሰው ክትፎ መብላት ይወዳል፣ ነገር ግን ክትፎ ካልበለው ብሎ እስኪበላ ድረስ ይጨነቃል? ወይንም ድንገት ክትፎ ካለቀብኝ ብሎ በእቃ ክትፎ ይቋጥራል? በጭራሽ። ምክንያቱም ክትፎ መብላት ፍላጎት እንጂ ሱስ አይደለም። ሲጋራ ቢጠማኝ ብለህ ፓኬት ገዝታ አትውል። ማጨስ ግን እንደዚህ አይደለም። አንድ አጫሽ የሚወደው የሲጋራ አይነት እስካልተገኘ ሌላ ምርት ያጨሳል። ከሁሉም የሚጠላውን ብራንድ እንኳን ቢሆን ሲጋራ ከሌለው ያጨሷል። ምክንያቱም የጣዕም ወይም የደስታ ፍላጎት ሳይሆን ጭራቁን የማርካት ግዴታ ስለሆነ ነው። አንድ ሙከራ እናድርግ። አሁን አንድ ሲጋራ አውጥታችሁ አጎፍጥጣችሁ አጭሱት። እያንዳንዷን ትንፋሽ አውቃችሁ ወደ ሳንባችሁ እያመቃችሁና እያፈናችሁ ሳቡት። እስኪ ጣዕሙ ምን ይላል? ያው አስከፊ ነው። ስታተኩሩበት፣ ስታዳምጡት ሳል ያስላችኋል። ይህ ማጨስ አስደሳች ላለመሆኑ ግልጽ ማስረጃ ነው። እንግዲህ ለምን ታጨሳላችሁ? በአንድ ምክንያት ብቻ፣ ጭራቁን ለማርካት። የኒኮቲን ሱሱ ቀላል ነው፣ ግን እንዴት? ይህ በጣም አስፈላጊው ነጥብ ነው። የኒኮቲን ሱስ በጣም ፈጣን ሱስ ስለሆነ ነው መሰለኝ ለማስወገድ ቀላሉ ነው። ለማመን ቢከብድም ለመፋታት ቀላሉ ሴሽ ነው። በአካቀልድ ልትለኝ ትችላለህ፣ ግን እንዴት እንደዚህ ልላችሁ እንደቻልኩ ታውቃለህ? ምክንያቱም አካላዊ ሱሱ በ3 ሳምንት ውስጥ ይጠፋል ብያለሁ። ከ3 ቀናት በኋላ እንኳን 99% የሚሆነው ኒኮቲን ከሰውነትህ ይወጣል። ከዚያ በኋላ የሚቀረው የአእምሮ መሰለብ ወይም ብሬን ዋሽንጉ ብቻ ነው። ዋናው የጭንቄ ጭውት የሆነው ምልህ ለዚህ ነው። እና ይሄንንም በዚህ ቪዲዮ የምንፈታው ዋና ጉዳይ ነው። ለምሳሌ ብዙ አጫሾች ሌሊቱን ሙሉ ያለ ሲጋራ ይተኛሉ፣ ምንም አይሰማቸውም ብለናል። ነገር ግን በቀን ለ2 ሰዓታት ቢከለከሉ እጅግ ይሰቃያሉ። ይህ ማለት ልዩነቱ የአእምሮ አመለካከት ነው። ስለዚህ የኒኮቲን ሱስ ቀላል ነው። ከባድ የሚያደርገው ማን ነው? አእምሯችን ነው። እዚህ ጋር የምንሰራው ምንድን ነው ወገንታት? ሱሱን በመረዳት ነፃ መውጣት። እደግመዋለሁ፣ ሱሱን በመረዳት ነፃ መውጣት። አሁን ጥሩ ዜና፣ ይህን ዘዴ አንዴ ከተረዳችሁት ጭራቁን መግደል ቀላል ይሆንላችኋል። እንዴት አይደል ጥያቄው? መጀመሪያ ጭራቁ መኖሩን ማወቅ አለብን። ማጨስ የሚያስፈልገው ያ ጭራቅ ነው እንጂ አንተ አይደለም። ሁለተኛ፣ ጭራቁ የሚኖረው ኒኮቲን ሲመገብ ብቻ እንደሆነ ተረዳ። ኒኮቲን ማቋረጥ ማለት ጭራቁን ማስራብ ነው። ሶስተኛ፣ ጭራቁ ሲራብ የሚሰማ ስሜት ምንም አይደለም፣ አካላዊ ወይም ፊዚካል አይደለም። በቀላሉ ትንሽ ባዶነት ነው። ይህም ባዶነት ስሜት የጭራቁ መሞት ምልክት እንደሆነ ተመልከተው። እያንዳንዱ የጥማት ስሜት ትንሹ ጭራቅ እየሞተ ነው የሚል የኃይል የድል ምልክት ይሁንልህ። ይህንን ስትገነዘብ ከዛ በኋላ የሚቀረው አእምሯዊ መስለቢያውን ማፍረስ ብቻ ነው። ጭራቁ ግን በ3 ሳምንት ውስጥ ይሞታል። እስከዚያው ድረስ ደግሞ ነፃነትን ማጣጣም ትችላለህ። እንግዲህ የዛሬውን ርዕስ በአጭሩ ላጠቃል። ምን አይተናል ማለት ነው? ኒኮቲን በዓለም ላይ በጣም ፈጣን ሱስ ከሚያስይዙ አደንዛዥ እጾች አንዱ ነው። እያንዳንዱ ሲጋራ እስከ 20 ጊዜ ኒኮቲን መጠን ወደ አእምሮ ይልካል። ውስዋስ ወይም ጥማት የምንለው አካላዊ ህመም ሳይሆን ባዶነት ስሜት፣ ቅርቅር የሚል ስሜት ነው። ትንሹ ጭራቅ ያልነው ኒኮቲን እስኪያገኝ ድረስ የሚራበው ክፍል ነው። ማጨስ አርኪ አይደለም። አስደሳች የሚመስለው ጭራቁን ማርካት ስለሆነ ብቻ ነው። አካላዊ ሱሱ በ3 ሳምንት ውስጥ ይጠፋል። የቀረው የአእምሮ መሰለብ ነው። ስለዚህ አትፍራ፣ ጭራቁ ትልቅ አይደለም። አንተ የበለጠ ጠንካራ ነህ። ቀጣዩ ክፍል ላይ ደግሞ ስለማይተኛው አጋር ወይም ዘ ስሊፒንግ ፓርትነር እና ስለ አእምሮ መሰለብ ወይም ብሬን ዋሽንግ እንነጋገራለን። በሚቀጥለው ክፍል ይህን አእምሮ መሰለብ እንዴት ነው አእምሯችንን የተበላ ነው ብሬን ዋሽንግ በዝርዝር ከስር ከመሰረቱ ማጋለጥ እንጀምራለን። ሀቁን ስነግርሽ እየሾፍሽ ነው ቤተሰብ።
ኒቱ ላይኩን ሰብስክራይብ ምናምን ይዳረስ ጭዌው ከሱስ ይላቀቅ። ትውልዱ መሮታል ሱስ በቀላሉ እናፋት። ይህን ቪዲዮ በተቻለ መጠን እናዳርሰው። ስሜታችሁን ደግሞ ቤተሰብ በመኮመት መግለጽ ይቻላል። እስከዚያው ድረስ ሱስሽን ዝም ብለሽ አጣጥሚ አዳምጥ። የምሬ ነው። ደግሞ ያው አሁን ላይ ለመተው እንዳትሞክሩ ግን ራሳችሁን አዳምጡት እሺ። ሱስን በፒስ እንፋቷለን በስታይል እሺ። አብሽር ማለት